የሰሞኑ የከተማችን ግርግርና የአርሰናል ደጋፊዎች የከተማውን ማጥለቅለቅ እንዲሁም ደግሞ በአርሰናል ደጋፊ ምክንያት ንብረቱን ያጣው ግለሰብ እንዲሁም ሌሎች ጉዳዮች እንመለከታለን። ገነት ንጋቱ ገነት ምሽቱ የምትባየው አንቺ ልጋጋ ለዩቲዩብ ድምቀት ስቲ ይሄንን ነርቫም ሽማግሌ አርሰናል ዋንጫ እንዳይበላ በህብረት የቋጠራችሁ ተሰብስባችሁ በህብረት ጸበል ሂዱ። ሰላም ጤና ይስጥልን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ተመልሼ መጥቻለሁ። ሰሞኑን ሚዲያው እንዳለ አርሰናል ደጋፊዎች ከ22 ዓመት በኋላ እንግዲህ ዋንጫ ስላነሱ አብዛኛው ሰው ያለቅሳል፣ አብዛኛው ሰው ይስቃል፣ አብዛኛው ሰው ያበሽቃል። በጣም በቃ የተለያየ አይነት ስሜት ውስጥ ነው ያሉት። ዲላን ፔጅ የዓለም አቀፍ ዜና አንባቢም እንግዲህ አዲስ አበባ መግባቱ ተሰምቷል። ከሱ ጋር ተያይዘው የምነግራችሁ ነገሮች አሉኝ። ብቻ በጣም ምርጥ ቪዲዮዎች አሉ። እስከ ቪዲዮ ፍጻሜ ድረስ ቪዲዮ ላይክ እያደረጋችሁ አብራችሁን ቆዩ። የትም እንዳትሄዱ። ይመቻችሁ። እንባቸውን መቆጣጠር አልቻሉም። አለፈል። ይሄ እንባ ብቻ አይደለም። ይህ ቪዲዮ ለታሪክ ይቀመጥ። ሁላችሁም ሼር እያደረጋችሁ አዳምጡኝ። በትናንትናው ዕለት በመላው ዓለም በተለይም በኢትዮጵያ የሚገኙ የደማቋ ቀለም አርሰናል ደጋፊዎች እንባቸውን መቆጣጠር ተስኗቸው በሶሻል ሚዲያ ታይተዋል። ለዓመታት በየውድድሩ ዓመት መጨረሻ ላይ በሽንፈት በቅርብ ርቀት ዋንጫ በማጣትና በቁጭት አንገታቸውን ሲደፉ የነበሩም በየመንገዱ በየካፌውና በየማህበራዊ ሚዲያ ሙሽራ መሆን የማይቻል ዘላለማዊ ሚዜ እየተባሉ መሳለቂያ የነበሩት ምስኪኖቹ ደጋፊዎችም ትናንትና ግን ያንን ሁሉ ዓመታት ስቃይና ለቅሶ በከፍተኛ ደስታ እንባ አነቡትም። ለ22 ረጅም ዓመታት መጠበቅ በኋላም የአርሰናል ደጋፊ መሆን ምን ያህል ትዕግስትና ጽናት እንደሚጠይቅ ለዓለም ያሳዩት እነዚህ ደጋፊዎችም በመጨረሻም የ2026ቱን የእንግሊዝ ፕሪሚየር ሊግ ዋንጫ በይፋ ጨብጠዋል። ለሁለት አስርት ዓመታት በውስጣቸው የታመቀውን ስቃይ በአንድ ታሪካዊ ምሽት አክመውታል። በተለይ በየሰፈሩ በየመገናኛ ብዙሃን ዘንድሮስ ዋንጫ ትበላላችሁ ተብለው ሲፌዝባቸው የነበሩት የአርሰናል ደጋፊዎችም ትናንትና ምሽት ለቅሷቸውን ወደ ታላቅ ፌሽታና ጭፈራና ደስታ ቀይረውታል። በትናንትናው ምሽት የፈሰሰው እንባ የዓመታት ታማኝነታቸውንና የንጹህ ፍቅራቸው መገለጫ እና የክብር ዘውዳቸው ማረጋገጫ ነበር። እነዚህን ታማኝ ደጋፊዎች ለዘላለም ስላቅና ለቅሶ አውጥቶ ወደ ታላቅ ፈገግታና ኩራት የመለሰው ይህ ታሪካዊ ምሽት በኢትዮጵያ በመላው ዓለም በሚገኙ መድፈኞች ልብ ውስጥ ዘላለም በደማቅ ተጽፎ ይኖራል። አርሰናል ዋንጫ በልቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። አለቀሰ። እዚህ ደግሞ አለፈል ይህን ቡድን ስንደግፍ ማን ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማን ነው? እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። ድምፁ ይራዛል። በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል፣ እንኳን ደስ አለ። ልዩ ጥቅም አግኝታችኋል ወይስ በነፃ በስሜት ነው የምታብዱት? የስ ስለዚህ ጥቅም ቢኖረው ጥሩ ነው። እኔን የምትመለከተው በህልም ሙላ ታየኛለህ። እኔ ከባድ ቢዛ እርግጠኛ ነኝ የአርሰናል ጨዋታ ብዙ አምርጠዋል። የኔ ቪዲዮ አምልጦ አያውቅም። እኔ ሻምፒዮን ሊግ ነኝ።
ሻምፒየን ሊግ ላይ እየነገ የአርሰናል ጨዋታ ብዙ ያመለጣል። ማኝዜ አምልጦ አያውቅም። 15 ዓመት ትከተለኛለህ። የስራው ባህሪ ነው። ሄኖክ ድንቁ አለቀሰ። እንትን ማን ነው ስሙ አለቀሰ። ይሄ ማን ነው? አስጌ ደንደሾ አለቀሰ። ብዙ ሰዎች አልቅሰዋል። የደስታ ነው፣ የመዝናኛ ነው። ደስ ብሏቸዋል። ጥሩ ነው፣ ለጤንነታቸው ጥሩ ነው። 10 አንበሳ ነው እኔን ለማስፈረም። ከ10 አንበሳ ውጭ አላረገው። አረ ከጥቅም ጋር አሁን ጉራጌ ሲደግፍ ማሊያ እየሸጠ ነው። በባዶ አያረግም። ጉራጌ ከደገፈ አርሰናልን ጀርሲ እየሸጠ ነው። ማንን አይቻለሁ? ሮሚን አይቻታለሁ። ሮሚ የአርሰናል ጀርሲ ትፖሽራለች። ጎበዝ ናት ለጥቅማ። ተሙ ጋር 1-2 ደርዘን ጀርሲ አይጠፋም የሚሸጠው። እንደዚህ አይነት ጭውት ያህል በባዶ አይደገፍም። ምን በወጣችሁ እና ያንን ነው። እሺ ሹሉቃ አለቀሱ በደስታ 22 ዓመት ለምን ነው ምናምን ብለው ሲያለቅሱ አየሁ። ጥሩ ነው ስሜት እንዲህ ከተደሰቱ ጥሩ ነው። ደም ያለው ለቅሶ ነው። ዝም ብሎ እንዳይመስልም ማለቅሶ ደንቁ ስለ 22 ዓመት አይችሉም ሲሉን ስላልቻለን ያልበላው ዳሳ ምንም የሚያስለቅስ ታሪክ የለም። ምን ያባል ቢችል 22 ዓመት ሙሉ አይጠብቅም። በነገራችን ላይ የአርሰናል ደጋፊዎች እግር ኳስ ያውቃሉ አያውቁም? እሱን መልስ ኮመንት ላይ አድርጉ። ነገር ግን እኔ ዩናይትድ ዋንጫ ሲበላ ዩናይትድ ቀንደኛ ደጋፊ ነኝ እና ዩናይትድ ዋንጫ ሲበላ አስታውሳለሁ፣ አይቼዋለሁ፣ አጣጥሜዋለሁ። እንደውም 20 ቁጥር ለባሹ ከአርሰናል መጥቶ ዩናይትድ 20ኛውን የእንግሊዝ ፕሪሚየር ሊግ ዋንጫ ሳነሳ ማስታወሰው ጉዳይ ነው። የአርሰናል ደጋፊዎች አሁን ሚዲያ ላይ ያሉት አብዛኞቹ ወጣቶች ናቸው። 20 ቤት ወይ ደግሞ 30 አካባቢ ያሉ በ7 ዓመታቸው ምናምን እያሉ ወይ ጩጬ ኳስ መጫወት በሚጀምሩበት ሰፈር ውስጥ በዛን ሰዓት ነው አርሰናል ዋንጫ የበላው ማለት ነው። እና ስለ ዋንጫም ሆነ ስለ ኳስ ምናምን ትንሽ ስለሚቀራቸው ነው። አንዳንድ ሰዎች ያለቀሱት የምርም የሰዎች በሽሽቅ ደብሯቸው ነው ያለቀሱት ብዬ አስባለሁ። አንዳንዶቹ ደግሞ የእግር ኳስ ፍቅር ገብቷቸው የሚያለቅሱ ሰዎች አሉና እግር ኳስ ያስለቅሳል ወይ? ምንም ጥያቄ የለውም፣ ያስለቅሳል። ሌላኛው ጉዳይ አዶናይ እንግዲህ ለንደን ስቴዲየም ተገኝቶ ነበረ። ከኬሲአይ ጋርም ተገናኝተዋል። እንዲሁም ደግሞ ከዲላን ፔጅ ጋርም አዲስ አበባ ገብተዋል። በጣም ደስ ይል ነበረ። የእግር ኳስ ደጋፊዎች ጉዳይ አሁንም በጣም መነጋገሪያ ሆኗል። ሃጫሉ ሁንዴሳ ጉዳይም በጣም መነጋገሪ ሆኗል። ሃጫሉ ከሞተ በኋላ እንግዲህ አርሰናል ዋንጫ መብላቱ በጣም ቅር የተሰኙበት ሰዎችም አሉ። እነዚህን ጠቅላላ አድርገን እንመለከታለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? I'm with KSI, my brother. How you doing, KSI? Bro, I'm fantastic. I'm over the moon, man. All my football teams are winning, so I'm feeling good. In 22 years. In 22 years, bro. We win the league. Yeah. We're going crazy, bro. God damn. Are you excited? Of course, bro. We've waited so long for this. I feel you, man. Okay, when are you going to come to Ethiopia? So I'm going to Africa, I believe, in August. Okay. I don't know if I'm going to Ethiopia, but change my mind. Listen. Ethiopia is the land of origin. Okay. Literally the beginning of human being. Do you know that? Are you aware of that? I have no idea. Literally the beginning of human beings. Ooh. So if you're coming to Africa, then doesn't that mean that you should come to the land of origin? Oh, of course. It makes sense. So that means the August one, the first one is going to be Ethiopia. Okay, I don't know if the first one... I think the first one has to be Nigeria. Yeah, they're going to be mad. They're going to be mad. Okay, sorry, Nigerian. But I apologize. How about the second Nigeria one? no Second one, we'll see. We'll see what makes sense. Okay, but can I be your host if you decide to come to Ethiopia? You'll see based on delay. It's going to be great. We'll make some content.
Yeah. I'm excited, man. የአርሰናል ደጋፊዎች የአርሰናል ዋንጫ መብላት መታሰቢያነቱ ዛሬ ከጎናችን ለሌለው ለአርቲስት ሃጫሉ ይሁን እያሉ ይገኛሉ። ለመሆኑ ሃጫሉና አርሰናል በዚህ ልክ ምን አገናኛቸው? በሆነ ወቅት ጋዜጠኛ ሃጫሉን የማን ደጋፊ ነህ ብሎ ይጠይቀዋል። ሃጫሉም ከውጪ አርሰናል ይለዋል። ጋዜጠኛውም እየሳቀ የአርሰናል ደጋፊዎች ታሳዝኑኛላችሁ ሲለው ሃጫሉ እንዴት ብሎም ይጠይቀዋል። ጋዜጠኛውም የለማ ዋንጫ የለም ረጅም ጊዜ ሲለው ሃጫሉ በዚህ ጊዜ የአርሰናል ደጋፊዎች ልብ ውስጥ የሚገባን ቃል ተናገረ። ተስፋ ነው በቃ ተስፋ ባይኖር ዋንጫ ያጓጓም ነበር ሲልም መልሶለታል። ዛሬ በህይወት ቢኖር ኖሮ በደስታ ከጮኸት ካበዱ ካነቡ ከነዚህ መካከል የትኛውን ስሜቱን ያንጸባርቅ ነበረ? ወይ ኳስ ወዳጅ ደጋፊ ውጭ አርሰናል እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊ ታዘዝኛላችሁ። እንዴት የለማ ዋንጫ ጎረጅም ጊዜ ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ተሳካ። እዚህ ጋር ደግሞ ዛሬ ላይ አለመኖር አንገበገበኝ ኖረክ ባየከው ብላ ሃጫሉ መሞቱን በጣም በቁጭት በእንባ እየገለጸች ትገኛለች። አይ ቲንክ የአርሰናል ደጋፊ ነች። ሴቶች ግን በስማ በጣም ኳስ እየገባቸው ነው። አሁን አንዳንዶቹ የእግር ኳስ ፍቅር የማይገባቸው የእውነት ሪያሊስቲክ ነገር አትወዱም፣ ፌክ ነገር ፕራንክ ምናምን ነው የምትወዱት። በቪዲዮ ከምናያቸው በጣም ሪል የሚባለው ነገሮች መካከል ደግሞ እግር ኳስ ግንባር ቀደም ወይ ደግሞ አንደኛ የሚባል እግር ኳስ ነው። ሌላ ቪዲዮ ፌክ ነው። 12 ሰዓት ላይ ጠብቁኝ። ለአርሰናል 12 ሰዓት ላይ ዘፈን ሊለቀቅ ነው፣ እንዳያመልጣችሁ። ታዋቂው የሬጌ አቀንቃኝ ሳሚዳን አርሰናል ቻምፒዮን መሆኑን አስመልክቶ 12 ሰዓት ላይ አዲስ ሙዚቃ ለአርሰናል እለቃለሁ በማለት ተናግሯል። አርሰናልን የሚደግፉ ታዋቂ አርቲስቶች እነዚህ ናቸው። ከነዚህ ውጪ የቀሩ ካሉ እናንተ ስማቸውን ወይም ደግሞ ፎቶአቸውን አጋሩን። ይህን ቪዲዮ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። አርሰናላውያን እንኳን ደስ ያላችሁ። የሳሚዳንን ሙዚቃ 12 ሰዓት ላይ ጠብቁት። የሶማሌ ክልል ፕሬዝዳንት ለአርሰናል ደጋፊዎች እንኳን ደስ ያላችሁ መልእክታቸው አስተላልፈዋል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ የለንደኑ አርሰናል ታማኝ ደጋፊ መሆናቸውም ታውቋል። ክለቡ የዘንድሮ የሊግ ዋንጫ ማሸነፉ ተከትሎ ፕሬዝዳንቱ የተሰማቸው ደስታ በመግለጽ የእንኳን ደስ ያላችሁ መልእክታቸውንም አስተላልፈዋል። አቶ ሙስጠፌ ባስተላለፉት መልእክት አርሰናል ላለፉት በርካታ ዓመታት ያለ ዋንጫ ቢቆይም ማራኪና ውብ የሆነ የእግር ኳስ ጨዋታ ሲያሳይ እንደነበር አስታውሰው በወቅቱ እድል ስላልቀናቸው እንጂ ሁል ጊዜ በሊጉ ካሉ ጠንካራና ተወዳጅ ክለቦች ተርታ እንደሚሰለፍም ገልጿል። አርሰናል ዋንጫ እንዳይበላ በህብረት የቋጠራችሁ ተሰብስባችሁ በህብረት ጸበል ሂዱ። ዋንጫ የለፋ እንጂ የቋጠረ አይበላም። አርሰናል ዋንጫ ስለማይበላ ብላችሁ ለደጋፊ ወተት ያዘጋጃችሁ ጠጡት ራሳችሁ። 22 ዓመት አርሰናል ላይ የተሰራው ዋንጫ መተት ተወገደ ሆነ ተከናወነ። በቃ ጋይስ አርሰናል ዋንጫ ከበላ በሱቄ ውስጥ ያሉ አልባሳትን በነፃ መታችሁ መውሰድ ትችላላችሁ ያለው ግለሰብ ምን ቢያደርግ ጥሩ ነው? ሱቁን ዘጋው። ለጉርሻ ፔጅም አይልፉ ሱቁ ዝግ ነው ሲል መልእክቱን አስተላለፈ። ከ6 ወር በፊት አርሰናል ዋንጫውን ለመብላት በሚታትርበት ጊዜ ነው ይህ ግለሰብ በነፃ አልባሳትን ይውሰዱ ብሎ ቃል የገባው። ነገር ግን በትናንትናው ዕለት አርሰናል ዋንጫ መብላቱን ተከትሎ ሱቁን ዘግቶ ንብረቱን ያጣ ነበረ። የሰውዬ እንግዲህ ሁሉም ሰው ሄዶ ልብስ ለመውሰድ በጣም ሬዲ ነበረ። ብዙ ሰዎች ቃል ገብቷል። አርሰናል ዋንጫ ከበላ እንዲያረጋለው የሚሉ ሰዎች ነበሩ። በነገራችን ላይ ኢትዮጵያ ውስጥ ያሉ የአርሰናል ደጋፊዎች አብዛኞቻቸው ያለቀሱት የሌሎች ክለቦች እንግዲህ ብሽሽቅ በጣም ጎርቷቸዋል ማለት ይቻላል እና የተወሰኑቱ ደግሞ ኳስ ያውቃሉ ብዬ አስባለሁ። ከዛ ውጭ ግን አብዛኛው ግን ብሽሽቅ ጠልቶ ነው እንጂ አርሰናል ከማንቸስተር ጋር በምንም አይፎካከርም። አርሰናል ከማጋ ነው ከቶተንሃም እና ቸልሲ ጋር ነው መፎካከር ያለበት እንጂ ሀገር ውስጥ ያሉት ግን እንደዛ አይደለም ሜንታሊቲያቸው ነው። በጣም የአርሰናል ደጋፊ እንደ ዓለም አቀፍ ደግሞ አይምሹር ስሜታዊ ይመስለኛል እና
እንደዛ ነው። ብቻ እንኳን ደስ አላችሁ፣ እንኳን ዋንጫ በላችሁ፣ ዋንጫ አግኝታችኋል። የዋንጫ ስሜት እንዴት እንደሆነ 20ዎች ውስጥና 30 መጀመሪያ ላይ ያላችሁት ወጣቶች ለመጀመሪያ ጊዜ ነው የምታጣጥሙት። ታይም ሹር ለምን 22 ዓመት በኋላ ስለመጣ ማለት ነው የዋንጫና ዋንጫ ምን እንደሆነ በትክክል አሁን የሚገባችሁ ነው። ቻምፒየንስ ሊግ ደግሞ ፊት ለፊታቸው አለ። ይበላሉ አይበሉ፣ እሱም በሉ ማለት ከባድ ነው ትንሽ። የሳሚዳን ሙዚቃም ተለቋል። ቲክቶከሮች፣ ታዋቂ ሰዎች እንግዲህ ከቲክቶክ ላይ የተቀነጫጨቡ ቪዲዮዎች መጥተው ገብቷል። ሙዚቃው በጣም ያበደ ነው። ሳሚዳን በቃ ኢንተርናሽናል ሰው ነው የእውነት ማለት ሙዚቃውንም ኳሱንም እንዴት አድርገው እንዳገናኘው በጣም በቃ አንደኛ ነው። ሰምቼዋለሁ ከአንድ ሰዓት በፊት ይህን ቪዲዮ በምሰራበት ሰዓት ላይ ከአንድ ሰዓት በፊት ነው የተለቀቀው የሱ ሙዚቃ። አማቾች ላይ ኩራ ለዛች የዲያብሎስ አውራጣት ለመሰለች ልጆች እኔ እንደምበዛባት ያውቃሉ አይደል? መቼስ ምን እኔ እሷን ሳገባት ማለት ነው በነጩ ድንኳን አይደለም በለቅሶ ድንኳን ነው እንዲሆን የምፈልገው እየተለቀሰ ማለት ነው። ለሰርጋችን ምን ቆርሶ ኬክ ራሱ እኔ ከንፍሮ ቢሰራ በጣም ነው ደስ የሚለኝ። በሰርጉ ንፍሮ ምን ነው አንተ እርሶ ራሱ ማለት ነው ማለት ያለበት ልጄ እንዳርኩኝ ሳይሆን እሷን ሳላይ ሳልፈራ ዋልኩኝ ነው ማለት ያለበት። ያውቃሉ መቼስ ፊቷን አይደለ? ህልም ቢሆን አይፈታም። ስቃም አልቅሳም አዝናም ማኩረፋም ተደስታ አንድ አይነት ነው ፊቷ። እቺ ሌላ አካል የሌላት ሶስት መንታ ማለት ነው። ምኑን አመጣው አንተ? እኔ ራሱ ማለት ነው አልባሌ ቦታ ከሙሉ ብዬ ነው ማገባት እንጂ ከዚህ ሰርግ ሲጀመር አንደኛ የሚጠቀሙት እርሶ ኖት ማለት ምን ማለት አለው እንዴ? እድሜ ልኮትን ለአይኖት ሲፈሯት እኮ የነበረችውን ጭራቅ እኮ ነው እኔ መወስድሎት እኮ ከቤቶት አይደል እንዴ? እሷ እኮ ልታገባ ሲሆን በብረት ፍርግርግ ውስጥ ታሽጋ አንበሳ ግቢ እኮ መጎብኘት የነበረባት ሰው እኮ ነው። ግን እኮ ውስጧ ንጹህ ነው አይደለ? እኔ አይቻልም እንጂ ቢቻል ኖሮ ጆሮዋን እንደ ቸኮሌት ልጣጭ ይዤ እንዲፈትቼ ውስጧን ባየው በጣም ደስ ይለኝ ነበር። ኧረ አንተ ልጅ ተው እባክህ ተው። ይኸውልህ እኔ ሲጀመር ማለት ነው ሽማግሌ ምናምን እንዳይሉኝ ለሱ አይደለም ሽማግሌ የ10 ብር ካርድ አልልክም። ጥሎሽ ካሉኝ ጥያት ነው የምሄደው እያልኩ ማለት ምን ማለት አለው እንዴ? ወልደው እንዳትክልት ውሃ ብቻ እያጠጡ ላሳደጓት ልጅ እኔ እኮ ባል ማግኘቷ ራሱ እኮ ከበቂ በላይ እኮ ነው እኮ ሲጀመር ማለት ነው። ሰርጋችን ላይ ራሱ እኔ ብቻዬን ነው መገኘት ያለብኝ። እሷ ቤት ብትጠብቀኝና ደስ ይለኛል እያልኩት ነው። አታስፈልግ ብቻ ነኝ ግን አዶናይ ይሄ ሁሉ ቪዲዮ ሰርቶ ይሄኛው ቪዲዮ ብቻ ነው የገባኝ። You got a girl, you're single. I have a girlfriend. አማና በቃ አዶናይ She actually has the same style as this. She likes Very like close baggy to clothes and Yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. አልገባኝም። አላገባም ብለሽ አስበሽ ነበር? ምን አይነት እንዴት ነው እንደዚህ ልትደሰች እየቻልሽው? ማለት ለምንድን ነው እንደዚህ የምትደሰችው? ብርቅ ነው እንዴት ዳር እያላችሁ ኮሜንት ሴክሽን ውስጥ ታጨናንቁ አብዙ ሴቶች የምራችሁ ነው። ኦፍ ኮርስ ትዳር ብልቅ ነው። ኦፍ ኮርስ ትዳር ደስ የሚል ዓለም ነው። ደስ የሚል ነገር ነው። ከተለያዩ ከዝሙቶች የምትቆጠቡበት ስትባረኩ የሚሰጣችሁ ገባችሁ? ሴት ሆናችሁ ሃው እኔ ያኔ ላይክ የኤንጌጅመንት ታይሟ ላይ ነው በጣም ይሄ ፕሮፖዝ የተደረገችበት ታይሟ ላይ ነው በጣም ከሷ በላይ የሆነ አይነት ስሜት ሲሰማኝ ነበርና እስቲ ቢ ፖዚቲቭ አብሶ ሴቶች ልቀሳ እንዴ ጸጉር ከንትና አይተሽ ነው ቀንሷ ከንትና ቼክ አርገሽ ነው ምናምን ማሂ እንኳን ደስ ያለሽ። ከዚህ በላይ ይገባሻል። ሌላ ምንም አልልም። አንድ ስትሰራ የነበረች ማለት ስትጥር ራሷን ለኑሯ ማሸነፍ ረጅም መንገድ ስትጓዝ የነበረች ማንንም ማትነካ የትኛውም አይነት ሶሻል ሚዲያ ላይ የትኛውም አይነት ፕላትፎርም ላይ ማሂ ስለ ሰው ክፉ ስታወራ የነበረች በጣም መልካም ሴት ስሟ በክፉ ማይነሳ ሴት የነበረች ሴት ሀውካም እንደዚህ ክፋት ማሰብ እንዴ? ሰው ምን ያርጋችሁ እንዴ? ኦፍ ኮርስ ትዳር አለም ነው። ደስ የሚል ስቃይ ነው ትዳር። ተረፍ በሉ። ስትመረጡ ነው የሚሰጣችሁና ስላልተመረጣችሁ ነው ኮሜንት እየሰጣችሁ ያላችሁት በየቪዲዮቿ እና እግዚአብሔር በትዳር ይባርካችሁ፣ በልጅ ይባርካችሁ። በነገራችን ላይ ማዲን እንኳን ደስ አለሽ ብሎ እንደማያልፏት በጣም ጠብቅ ነበር። ምክንያቱም ደግሞ በጣም ማቹሪቲ ሌቨሏ፣ አስተሳሰቧ፣ ብዙ ነገሮቿ በጣም በቃ የሆነ ስማርት ሴት የምትባል አይነት ሴት ነች። አብዛኞቹ ሴቶች ይቅርታ አድርጉልኝ ብዙዎች እንደዚህ አይነት ጸባይ ያላቸው የተወሰኑ ምርጥ ደግሞ አሉ። ግን አብዛኞቹ ሴቶች አንዳንድ ሴትነታቸውን ብቻ ቫልዩ የሚያደርጉ አሉ። አንዳንዶቹ ደግሞ ከእውቀት ጋር የታገዘ ግራቀኛ አይቶ ባላንስ የሚያደርጉ አይነት ሴቶች እንደ ማዲ አይነት ሰዎች አሉና በጣም ሞቾ ጉድ ላይ የምትገኘው ውስጥ የምታደርግ አታገባ ነበር ባታገባስ ቢቀርብሽ አንቺ ደግሞ ሴት ነሽ ምናምን የሚሉ ሰዎች አሉና
እኔ የእውነት በጣም ጎበዝ ልጅ ነች። በሰው ደስታ ላይ እንግዲህ አስተያየት መስጠት ራሱ እንዴት እንደሆነ አላውቅም። እኔና ትዳሯን ይባርክላት ነው የሚባለው አይደለ? እና አብዛኛው ደግሞ በጣም የሚቃወሟት ሴቶች ናቸው። እኔ ሴቶች ግን የምትጣላሉበት ሆርሞን ከውስጣችሁ ነቅሎ ይጣልላችሁ። የእውነቴን ነው። ለምንድን ነው እንደዚህ የማትዋደዱት? እኔ በጣም ነው የሚገርመው። ምን እንዳይሆን ነው ግን ያሳሰረው? ጋይስ እስኪዩትና ኮመንት አብረን እናነባለን። ምንድን ነው ለሶስቱ ጥርስ ነው እንደ ብሬስ ያሰሩ? አንደኛ ክፍል እያለው የጻፍኳት ደስ ይላል። የት እንዳይሄዱ ነው ይለዋል ሪፕሌይ ላይ እነዛን ተከትለው እንኳን ቤትና የለኝም ጥርስ ወይ ዋጠው ወይ ትፈው። የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁበት መረጃዎች እንዳገኛችሁበት ተስፋ አድርጋለሁ። አሁንም አርሰናል ደጋፊዎች ተመልካቾች እንኳን ደስ አላችሁ። አርሰናል ደጋፊ ያልሆናችሁ ደግሞ ቀጣይ ደስታ የእናንተ ሊሆን ይችላል። ምናልባት እንግዲህ እስካሁን ድረስ ስለተከታተላችሁ ያመሰግናለሁ። ቪዲዮን ፕሊስ ላይክ በማድረግ ተባበሩኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ በምርጥ ቪዲዮዎች ያገኛችኋለሁ። ይመቻችሁ።